ደሴ ገብተናል። በጥብጬ ልጠጣው የወሎን አፈር። ሰላም እንዴት ናችሁ ፋሚሊ? እኛ ደህና ነን። ቃል በገባነው መሰረት ዛሬ ደሴ ልንሄድ ነው። እኔም እንደነሱ ምናልባት ባምር ዛሬ በአራተኛ ቪዲዮአችን ደሴ እንሄዳለን ማለት ነው። የውቦች መፍለቂያ የሆነችውን ከተማ በደንብ እናሳያችኋለን ከግር እስከ ራሷ። እኛም እንደዚህ በባህል ልብስ ድምቅ ብለናል። ሰብስክራይብ ያደረጋችሁ ወደ ቪዲዮ ከፈት አድርጉት ግባ በመንገዱ ሽኛ ወሎ ኮምቦልቻን አጠናቀን እየወጣን። ስንት ኪሎ ሜትር ነው? ሹፌር ስንት ኪሎ ሜትር ነው ከደሴ ኮምቦልቻ? 23። ያው በወሎ ልብስ ወዝ 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 ካሜራ ይላል። ሲጀመር የወሎ ሙዚቃ ማይነሽት የለም አይደል? አንተ አስተያየት አልተመቸኝ። ዛሬ ሁለቱ ካሜራማኖቻችን ሚስት ይዘን ነው የምንመጣው ከደሴ እያሉ ነው። አዙር እናሳይልኝ። እና ራስህንም ማሳይ። መልካም እድል እንዲገጥማቸው እንመኛለን። አሪፍ መልክዓ ምድር። ዛሬ ዝናብ የለም፣ ፀሐይ ነው። ደስ የሚል አየር ነው። መንገዱ ደስ ይላል። እስኪ ቪውን እናሳያችሁ። የሆነ ታይም ላይ የወሎ ልብስ አለባበስን ያልችልምና እንትኑ ዘቅዝቄ ለብሼው ነበር። ጥለቱን አይደል? አሁን ግን በስራት ነው የለበሰው። ጥለቱን ዘቅዝቄ ለብሼ ኮሜንት ደርሶኝ ነበር። እንደዚህ አይደለም የሚለበሰው አስተካክልና ተብዬ ነበርና እስኪ አሁን አስተካክያለሁ አላስተካከልኩም። ቪዲዮ ላይ ስንወርድ በደንብ ታዩትና ኮሜንት አድርጉልኝ አደራ። ቀጣይ ደግሞ ወደ ኦሮሚያ ክልል ነው የምንሄደው። የኦሮሚያ እንትን ባህልን የምናሳያችሁ ይሆናል። አለባበሱን ግን ኮሜንት ላይ አስቀምጡልኝ። ትክክል ካልሆነ እንድናስተካክል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ። አሁን እስኪ የደሴን ሂስትሪ የሚነግረን ማን ከካሜራማኖቻችን? ባቡጂ ወይስ ሳይመን? አመር ባቡጂ። ያው ደሴ መመላለስ ደሴ እንደገባችሁ መጀመሪያ የምታገኙት ነገር አራዳ ነው። ከዛ በፊት ግን መንደር የሚባል ሸልፍ ተራ አይደለም። እኛ የሰፈር ስም አይደለም። የሰፈር ስም ማከቀረን መጀመሪያ እንትን አለ ጀሜ፣ ከዛ መንበረ ፀሐይ ነው ወይ እየጠራን ከሄድን ጀሜ፣ ከዛ መንበረ ፀሐይ ኬላው እኮ ታዲያ ጀሜ ጀሜ፣ መንበረ ፀሐይ፣ ከዛ አራዳ፣ ሸርፍ ተራ፣ ከዛ በኋላ ፒያሳ። ጋይስ እንደምታዩት ይሄ የደሴ እና ኮምቦልቻ መንገድ በጣም አስፈሪ መንገድ ነውና ይሄ የሀረጎ መስመር በጣም ከባድ መስመር ነውና ብዙ ሰው እያለቀ ነው። ከሁለት ወር ምናምን በፊት ሁላ ወደ 31 ሰው ምናምን ህይወት የቀጠፈ መንገድ ነውና በመኪና አደጋ 31 ሰው በአንድ ቀን ሞቷልና ተለዋጭ መንገዶች ቢሰሩ እንደ ጥቆማ ብዙ ሰው የሚያነሳው ነገር ነውና ተለዋጭ መንገድ ቢሰራ፣ አቋራጭ የሆነ መንገድ በቃ ከስጋት ነፃ የሆነ መንገድ ቢሰራ እንላለን። እና ለሚመለከተው አካል የምታዩት የሚመለከተው አካል ሹፌር እንዴት ነው? ጥሩ ሀሳብ አይደለም? አዎ ተለዋጭ መንገድ ይሰራ። ብዙ ሰዎች እያለቁ ነው እና እዚህ መንገድ ላይ አደራ እላለሁ። የበኩላችሁን አስተዋጽኦ ተወጡ። እንወዳችኋለን።
ባምር ከፈት ከፈት አርጉት የወሎ ልጅ መጣች ሁሉም ወደ ደሴ ገናል መንገድ ምን የሚያምር ቦታ ላይ ደርሰናል። እስኪ ቦታውን እያያችሁት በደንብ ወሎ በተፈጥሮ ሀብት በጣም የታደለ ቦታ ነውና ለምለም የሆነ ቦታ ያለበት አካባቢ ነው። ያላያችሁ ወሎን አይታችሁ የማታውቁ ሰዎች እየመጣችሁ ጎብኙን እዩን። ተቁላት ቱታ ከመድረኩ ስራዋኔው ደሴ እየገባን ነው ጋይስ። በጣም ደስ የሚል አየር ነው ያለው። ትንሽ ፀሐይ አለ። በጣም ደስ የሚል እንትን ነው ያለው። ደሴ እየገባን ነው። ከተማዋ ላይ ልንወርድ ትንሽ እንትኖች ናቸው የቀሩን። አራዳ ጭሳጭስ ያለበት ቦታ ላይ ወርደን እስኪ ያለውን ገበያውን የምናይ ይሆናል ማለት ነው። ዞር ዞር እያለን ቪዲዮውን እስከ መጨረሻው ማየት እንዳይረሳ። ይመቻችሁ። ሷን እንዳነኩ ናናሶዲ እሺ ጋይስ ደሴ ገብተናል። እንደምታዩት በጣም ደስ የሚል ሁኔታ ነው ያለው ደሴ ውስጥ። እስኪ አሁን ዙረን ጭስ የምንገዛ ይሆናል። የወሎ ጭስ እንገዛለን። እስኪ ተከተሉ። አረ ዘሟንገቶ ያባትሽን ጋይስ በሳቅ ነው የተቀበለችን ጭስ የሚሸጠው። ሰላም እንዴት ነው? አማን አለ ጭስ አለ። ጭስ ምን አይነት ጭስ አለ? እነዚህ ጭስ አይደል? እነዚህ ጭስ አይደሉም ጋይስ። እንደውም ለማታውቁ እዚህ እነዚህ ጭሶች ለሚመስሏችሁ ለከለር ነው አይደል የተደረደሩት? አዎ። እስኪ ስለ ጭሶቹ እስኪ መረጃ ንገሪኝ። ስለ ጭሶቹ ለያንዳንዱ። እሺ በቅድሚያ ለድምጼ ጉንፋን ይዞኛል። ቅርታ ግን የወሎ ጭስ ማለት ያው በቃ ባህል ነው። አሁን ላይ የደሴ መታወቂያ የወሎ ጭስ ነው። የወሎ ጭስ በጣም ነው የሚጣፍጠው ሲጨስ። ብዙ አይነት አለ። ይሄ ለከለር ለውበት ነው የሚደረገው። የወሎ ጭስ ማለት እዚህ ጋር የምታያቸው ተቀላቅለው ተመጥነው ብዙ አይነት መመጠኛ አለው። መጥኜ ደግሞ አሳያችኋለሁ። አመሰግናለሁ። እኛም እናመሰግናለን። እስኪ መጥነሽ ቆንጆ ጭስ አድርጊልን። ይዛ ነው የምንሄደው። አሁ በለው በለው አሁ በለው በለው ጭሱ ለራሱ ነበር የሚመስለው። ጭስ ለባህል ነው። ወዳትን ልጅ ታንቂ ወይ? እሺ ጋይስ ለቻናሉ አዲስ የሆናችሁ ሰብስክራይብ ያደርጋችሁ ፋሚሊ ሆኑ። እሺ ደግሞ እነዚህ ምንድናቸው? ድንጋይ የመሰሉት ነገር የወሎ ጭስ አድርግልኝ። የወሎ ጣን ረምሊ ቦታዋን ተረክባለች። የመሸጫ ቦታዋን ያ የወሎ ጣን ይሄ የወሎ ጭስ ደሴ ተመችቷታል። ወሎን የቀመሰ መሄድ አይፈልግም። በለስ ልንበላ ነው። ደሴ እንዴት ነው አየሩ? ቆንጆ እንደሷ የምታምሩሽ እና እሷ ቀለበት አድርገናል። ልንገባ ነው እና አንዱ ነው የቀረው። ጥሩኝ ምን ጠርጠራን እኮ በቃ ግን ከዛ በፊት እስኪ ምርቃን እስኪ አበቃቃም አደኝ ይህንን ማለት ሃይማኖት የማይገድበው ሲቀጥል ደግሞ እንብላ እንጠጣ ሊጠየፉ ነው ይታያል። ከሚሴ ፍቅር ያልገባው ሰው ምን ያደርጋል? ደሴ